ይህች ሰዓት ምን ያህል የምታስጨንቅ ናት! መንፈስ ቅዱስ ከሰማያ ሰማያት የሚወርድባት ይህን መስዋዕቱን የሚሰውርባትና የሚያከብርባት በጽሙናና በመፍራት ቁሙ። የእግዚአብሔር ሰላም። እንግዲህ ቅዳሴ ማለት መጀመሪያ በቁም ትርጉሙ እንጀምርና ከዛ በኋላ ደግሞ ወደ ምስጢራዊ ትርጉም እንሄዳለን። ቅዳሴ ማለት ቀደሰ ብሎ ከግዕዝ ግስ የወጣ ሲሆን አመሰገነ፣ ባረከ፣ አከበረ፣ አወደሰ፣ ለየ፣ አጠራ፣ አነጻ የሚል ትርጉም ይኖረዋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የእግዚአብሔር ቤተሰቦች፣ የድንግል ማርያም ምልጃ ልጆች በእግዚአብሔር ቅዱስ ሰላምታ እንደምን አላችሁ? አሜን። ያያሉ የእግዚአብሔር ስም ዛሬም ዘወትርም የተባረከና የተመሰገነ ይሁን። ሰላም ለኪ ሚዲያን መርጣችሁ እየተከታተላችሁ ስለሆነ እግዚአብሔር ያክብርልን። እንግዲህ ቅዳሴ ስንል ምስጋና ማለታችን ነው። ይህ ምስጋና አኮቴተ ቁርባን ወይም ደግሞ የቁርባን ምስጋና ተብሎ ነው የሚጠራው። እንግዲህ የቁርባን ምስጋና ስንል ወደ እግዚአብሔር በክብርና በባለሟልነት የምንቀርብበት ትልቅ ምስጢር፣ ትልቅ ምስጋና ነው። ቅዳሴ ትልቁ የጸሎት ክፍል ነው። ይህ ማለት ህብስቱ የጌታ ስጋ ወደ መሆን የሚቀየርበት፣ እንደገና ደግሞ ወይኑ የጌታ ደም ወደ መሆን የሚቀየርበት ትልቁ የቤተ ክርስቲያናችን የጸሎት ክፍል ነው። በቤተ ክርስቲያናችን አስተምህሮ እንደ ቅዳሴ ታላቅ ጸሎት የለም። ለምሳሌ ቤተ ክርስቲያን አዳር ከማታ ጀምሮ እስከ ጠዋት ድረስ የምታመሰግነው ምስጋና አላት። ማህሌት አለ፣ ሰዓታት አለ። ከማታ 2 ሰዓት ጀምሮ ከማታ 1 ሰዓትም ጀምሮ አዳር ማህሌቱ ሲታደር ሰዓታቱም ሲደርስ፣ ማህሌቱም ሰዓታቱም የሚደርሰው ለምንድን ነው ሲባል ወደ ቅዳሴ መድረሻ ነው። የምስጢራት ሁሉ መደምደሚያ፣ የአገልግሎቱ መደምደሚያ፣ የማህሌቱ የሰዓታቱ መደምደሚያ ቅዳሴ ነው። ቅዱሳን መላእክቱም በአጸደ ነፍስ ያሉ ቅዱሳንም እኛም ተነሳያን በምድር ላይ ያለን ህብረት ፈጥረን ሰማያውያንም ምድራውያንም ህብረት የሚፈጥሩበት በኋላም በህብረት የምንኖርበት የህብረት ጸሎትን የምንማርበት በህብረት በአንድነት የምንጸልይበት የጸሎት ክፍል ነው የቤተ ክርስቲያን ቅዳሴ ማለት ነው። ስለዚህ ቤተ ክርስቲያንን ራሱ ቤተ ክርስቲያን ብለን ስንገልጻት ትልቁ ምስጢሯ ቅዳሴ ነው። ስለዚህ ቤተ ክርስቲያንን ለመግለጽ ካሰብን ቅዳሴ የምትቀድስ ቤተ ክርስቲያን ነው ብለን መግለጽ የምንችለው። ስለዚህ ዓላማዋ ምንድነው? ቅዳሴ መቀደስ። የቅዳሴ መቀደስ ዓላማ ደግሞ ምንድነው ከተባለ ምስጢረ ቁርባንን መፈተት ነው። ስለዚህ ቅዳሴ የጌታ ስጋና ደም የሚፈተትበት ትልቅ ምስጢር ነው። እንዲያው በደንብ ማስተዋል ይጠበቅብናል። በእውነት እንዲያው ገብተን የምንወጣበት ሳይሆን ቅዳሴ ታላቁን እግዚአብሔር ታላቁን አምላክ የምናመሰግንበት፣ በክብር ከፍ ከፍ የምናደርግበት፣ የምናወድስበት፣ እኛም ደግሞ ከፍ ወዳለ በረከት የምንደርስበት ክፍል ነው ቅዳሴ። ቅዳሴ ማለት ወደ ጌታ ደስታ የመግቢያ በር ነው ይላሉ። የምንሰበሰበው፣ የምንጸልየው፣ የምናስቀድሰው፣ የምንቆርበው በኋላ ወደ ጌታ ደስታ ለመግባት ነው። በማቴዎስ ወንጌል ምዕራፍ 25 ቁጥር 1 ላይ ስንመለከት ምን ይላል? ኦ ገብርኄር ዘበህዳጥ መመነ ኮንከ ዲበ ብዙ ሰይመከ። አንተ ቸር አገልጋይ፣ አንተ ቸር ባሪያ በጥቂት ታምናሃልና በብዙ ሾመሃለሁ። ባ ውስተ ፍስሐው ለእግዚእከ፣ ወደ ጌታ ደስታ ግባ፣ ወደ ጌታ ደስታ ግባ። ይህ ማለት ያቺ የጌታ ቀን፣ ያቺ የጌታ ደስታ ጌታን ለብሰን ብርሃኑን ለብሰን ብርሃን ተጎናጽፈን ከመላእክት ጋር በህብረት የምንዘምርባት፣ ክርስቶስን ለብሰን የምናገለግልባት፣ ለዘላለም የምንኖርባት፣ በሰርጉ ዕለት በሰርጉ ቀን ስጋውና ደሙን የሰዋ ራሱን የሚበላ መጠጥ ያደረገ ሙሽራን ያየ ማን ነው ይላል ሥርዓተ ቅዳሴ ላይ። በሰርጉ ዕለት ራሱን መብል መጠጥ ያደረገ ሙሽራን ያየ ማን ነው? ማንንም አላየንም ከክርስቶስ በስተቀር። ራሱን በራሱ ሰርግ ላይ ራሱ ሙሽራ ሆኖ በሙሽሪት ቤተ ክርስቲያን ላይ ራሱን የደገሰ፣ ራሱን መብል አድርጎ ያቀረበ፣ ራሱን ምግብ አድርጎ ያቀረበ እንደ ክርስቶስ ማንም የለም። ስለዚህ ቅዳሴ ማለት በቤተ ክርስቲያን ራሷ የሆነው ክርስቶስ ወይም ደግሞ ሙሽራ የሆነው ክርስቶስ ሙሽሪት በተባለችው አካሉ በሆነችው ቅድስት ቤተ ክርስቲያን ራሱን ደግሶ ብሉኝ፣ ይሄው መጠጦኛላችኋለሁ ጠጡኝ የሚልበት ትልቅ ምስጢር ነው። ትልቅ ምስጢረ ተልእኮ ነው ቅዳሴ። እዚህ ነው ቅዳሴ ምስጢር ነው። ቅዳሴ
በረከት ነው። ቅዳሴ ወደ ጌታ ደስታ መግቢያ ነው የምንለው። ወደዛ ደስታ ለመግባት ወደዛ ሐሴት ለመግባት ነው ተሰብስበን በቅድስት ቤተ ክርስቲያን ሁላችንም የምናስቀድሰው። ይህን በረከት ልንጠማ ልንራብ ይገባል። በማቴዎስ ወንጌል ምዕራፍ 5 ላይ ስንመለከት ጽድቅን የሚራቡ ብፁዓን ናቸው ይለናል። ጽድቅን የሚራቡ ብፁዓን ናቸው ማለት ይህ ጽድቅ የተባለው እውነት የተባለው ቅዱስ ሥጋውንና ክቡር ደሙን የሚራቡ ብፁዓን ናቸው። የሚራቡ ደግሞ ቅዳሴው ላይ ተሳታፊ ይሆናሉ። የተራቡ ደግሞ ይጠግባሉ ይላል። ስለዚህ ተርበን መምጣት አለብን፣ ተጠምተን መምጣት አለብን። ተርበን ተጠምተን ስንመጣ ደግሞ ቅዱስ ሥጋውና ክቡር ደሙን መመገብ ይጠበቅብናል። በዚያ እንጠግባለን፣ በዚህ ሐሴት እናደርጋለን። ስለዚህ ቅዳሴ በህብረት የምንዘምርበት በሐሴት እግዚአብሔርን በደስታ እግዚአብሔርን የምናመሰግንበት ትልቅ የጸሎት ክፍል ነው ቅዳሴ። ለዚህ ነው አባቶቻችን በዚህ ህብረት ሁላችንም እግዚአብሔርን በአንድነት ማመስገን አለብን የሚሉት። የሰማያዊ አገልግሎት ነጸብራቅ ነው ቅዳሴ። ስርዓተ ምድር ተሰራ በአምሳለ ስርዓተ ሰማይ የተባለው የምድሩ ስርዓት በሰማይ አምሳል ወይም በሰማይ ስርዓት ተሰራ። በቅዳሴው ላይ የሚከናወነው አጠቃላይ ስርዓት ሰማያዊ ስርዓት ነው። ከሰማይ መንጭቶ ከሰማይ የተቀዳ በምድር የምናገለግለው ነገር ግን በሰማይ ከሰማያዊ አገልግሎት ነው። በኋላም ደግሞ በሰማይ የምናገለግለው አገልግሎት ነው። ከቅዱሳን መላእክት ጋር በህብረት የምናገለግልበት ነው። ቅዱሳን መላእክት ድል ነሺዎች ናቸው። ቅዱሳን መላእክት ዲያብሎስን ያሸነፉ ናቸው። ስለዚህ ከነሱ ጋር በህብረት ሆነን የምንዘምረው፣ በህብረት ሆነን የምናገለግለው፣ በህብረት ሆነን የምንሳተፍበት ነው ቅዳሴ። ለዚህ እኮ ነው ቅዱሳን መላእክት በህብረት በአንድነት ሆነው እግዚአብሔርን ስለሚያመሰግኑ እኛም ደግሞ በዚህ በምድር ሆነን በቅዳሴው በህብረት እግዚአብሔርን የምናመሰግነው ማለት ነው። ስለዚህ ይህ ህብረት ሰማያዊ ነው ማለት ነው። የእግዚአብሔር መንግስት በተባለችው ቅድስት ቤተ ክርስቲያን ተሰብስበን በኋላ ከህብረቱ ጋር በአንድነት እንዘምራለን። ይሄ ህብረት ምን ይባላል? የቅዳሴ ህብረት ይባላል። ለዚህ እኮ ነው ባርያቆስ በደረሰው በእመቤታችን ቅዳሴ ላይ ምን ይላል? ኦ አንትሙ ሕዝበ ክርስቲያን በከመ ተጋባይክሙ በዛቲ ዕለት ከማሁ ያስተጋባይክሙ በደብረ ጽዮን ቅድስት ወበኢየሩሳሌም አጋዚት እንተ በሰማያት። እናንተ የክርስቲያን ወገኖች በዚህ እንደተሰበሰባችሁ ነፃ በምታወጣ በኢየሩሳሌም ሰማያዊት ያችሁም ታቦት ዘዶር እመቤታችን ቅድስት ድንግል ማርያም ባለችበት ይሰብስባችሁ። በዚህ የተሰበሰባችሁ በዚህ እንደተሰበሰባችሁ ማለት በቅዳሴው እንደተሰበሰባችሁ በቅዳሴው እዚህ እንደተሳተፋችሁ በሰማያዊት ኢየሩሳሌም በመንግስተ ሰማያት መንግስተ ሰማያት በተባለው በክርስቶስ እመቤታችን ቅድስት ድንግል ማርያም ታቦት ዘዶር በዚያ ባለችበት ነፃ በምታወጣ ነፃነት ባለባት በዛች ስፍራ ሐሴት ብቻ በሚደረግባት በዛች ስፍራ ይሰብስባችሁ ተብሎ የተናገረው። ስለዚህ ቅዳሴ ሐሴት የምናረግበት በረከትን የምንቀምስበት ሰማያዊ ማዕድን የምንሳተፍበት በጣም ትልቅ በረከት ነው ማለት ነው። ቅዳሴ ህብረታዊነት ነው። ለዚህም ነው መዝሙር 132 ቁጥር 1 ላይ ስንመለከት ናሁ ሰናይ ወናሁ አዳም ሶቤ ሄለው አውረ እነሆ ወንድሞች በህብረት ቢቀመጡ መልካም ነው ያማረ ነው። ያው በወንድሞች አንጻር እህቶችንም ጭምር ማለት ነው። እህቶችም ወንድሞችም በህብረት ቢቀመጡ መልካም ነው ያማረ ነው ሰናይ ነው። በህብረት ቢሰባሰቡ በህብረት ቢያስቀድሱ በህብረት ጸሎት ቢያደርጉ ያኔም የሚኖሩት ኑሮ ህብረታዊነት ነው። ያኔም የሚኖረው ኑሮ አጋፔ ነውና ይህ አጋፔ የፍቅር ማዕድ የተባለው ቅዳሴ ነው። ቅዳሴ አጋፔ ይባላል። ይህ ማለት የፍቅር ማዕድ የክርስቶስ ማዕድ ነው። የእግዚአብሔር ማዕድ ነው። የእግዚአብሔር ማዕድ በምድር ተዘርግቶልን የእግዚአብሔር ማዕድ ሁልጊዜ በቤተ መቅደሱ ይቀርብልናል። ይህን ማዕድ ነስተን በቅድስና ሆነን መቀበል ይጠበቅብናል። ይህን ማዕድ መሳተፍ ይጠበቅብናል። ሁላችንም ተሳታፊዎች ነን። በቅዳሴ ውስጥ ጳጳሳት፣ ቀሳውስት፣ ዲያቆናት፣ ምእመናን ሁሉም እኩል ነው የሚሳተፉበት። አንዱ ዝቅ ብሎ አስቀዳሽ አንዱ ደግሞ ቀዳሽ ቢባልበት ሳይሆን ሁላችንም የምናመሰግንበት ሁላችንም የምንቀድስበት የጸሎት ክፍል ነው ቅዳሴ። ስለዚህ ሁሉም እኩል ተሳትፏለሁ። ለዛም ነው እኮ አባቶቻችን ቀሳውስት የሚሉትን ዲያቆናት የሚሉትን እንደዚሁ ደግሞ ምእመናን የሚሉትን ያስቀመጡልን ማለት ነው። ስለዚህ ቅዳሴ ያመንን የተጠመቅን ሁላችን በእኩል የምንሳተፍበት ትልቅ ምስጢር ነው። ሌላው ቅዳሴ የስሜት ሕዋሳታችን ሁሉም ሱታፌ የሚያደርጉበት ነው። ለምሳሌ
እጃችን ማለት ነው ይዳሰሳል። ወንጌሉን ይዳሰሳል፣ የቤተክርስቲያኑን ግድግዳ ይዳሰሳል። አይናችን የልቡና አይናችን ጭምር የውጫው አይናችን ብቻ ሳይሆን በቤተክርስቲያናችን አስተምሮ 10 የስሜት ሕዋሳት አሉ ብለው አባቶቻችን ያስተምራሉ። ስለዚህ ሁሉም የስሜት ሕዋሳታችን ውስጣዊም ውጫዊም በእኩል የሚሳተፍበት በጣም በተመስጦ የሚከታተልበት ነው። ጆሮአችንም እንደዚሁ ቃሉን ይሰማል፣ ዜማውን ይሰማል፣ ምስጢሩን ያዳምጣል። ጆሮአችን ይሳተፋል። አይናችንም እንደዚሁ ይሳተፋል። ምላሳችን ቅዱስ ሥጋውና ክቡር ደሙን ያጣጥማል። ስለዚህ ቅዳሴ በጣም ልዩ ምስጢር ያለው ልዩ በረከት ያለው በረከት የሚያሰጥ የጸሎት ክፍል ነው ማለት ነው ቅዳሴ። ሰላም